ሰላም ሰላም ውድ የዚህ ቻናል ተከታታዮች በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። እሱም ምንድነው? ብዙዎቻችሁ እንደጠየቃችሁኝ ቪዲዮ እንዴት ነው ኢዲት ማድረግ የምንችለው ብላችሁኛል። በዛ መሰረት ቪዲዮ ኢዲት እንዴት እንደምናደርግ እኔ ኢዲት እያደረጉ የማሳያችሁ ይሆናል። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ላይክ አድርጉ። ባለፈው ወደ 10 ቪዲዮ ኤዲተሮችን በዝርዝር የሰራሁት ቪዲዮ አለ። ከነሱ ውስጥ አንዱ የሆነውን እና እኔ እየተጠቀምኩበት ያለውን ኳሊቲ ቪዲዮ ኤዲት ለማድረግ የሚጠቅም አፕሊኬሽን ወይም ሶፍትዌር ነው የማሳያችሁ። እንግዲህ እሱ ሶፍትዌር ከሌላችሁ ምናልባት ማውረድ ትችላላችሁ ጎግል ላይ ገብታችሁ ማለት ነው። እኔ ግን እዚህ ጋር የወረደ ስላለ እሱን የማሳያችሁ ይሆናል። እንደምታዩት ማይክሮሶፍት ክሊፕ ቻምፕ የሚባል ሶፍትዌር ነው። እዚህ ኢንተርፌሱን ማየት ትችላላችሁ። እዚህ ሁለት አማራጮች አሉ። ክሬት ኤ ኒው ቪዲዮ፣ ክሬት ኤ ቪዲዮ ዊዝ ኤአይ ይላል። አዲስ ቪዲዮ መፍጠር ወይም በኤአይ ቪዲዮ ክሬት ማድረግ ነው የሚለው። እንግዲህ ከዚህ ውስጥ እኔ በርካታ የሆኑ ቪዲዮዎችን ሰርቻለሁ ማለት ነው። እዚህ እንደምታዩት ታች ዝርዝሩን ማሳየት እችላለሁ። አጠቃላይ የምሰራቸው ቪዲዮዎች በዚህ ሶፍትዌር ነው ማለት ነው ኤዲት የማደርጋቸው። እንደምታዩት አጠቃላይ እኔ የሰራኋቸው ቪዲዮዎች ናቸው። ሴቭ ነው ይቀመጣሉ እዚህ ጋር። ስለዚህ መጀመሪያ ሎጊን በሉ ካላችሁ ያው ሎጊን ማለት ትችላላችሁ በአካውንታችሁ። አሁን የቀጥታ ክሬት ኒው ቪዲዮ ብዬ እገባለሁ። ክሬት ኒው ቪዲዮ ስለው ይሄን የሚመስል ኢንተርፌስ መጥቷል እንደምታዩት። እዛ ምንድነው የምለው ኢምፖርት ሚዲያ ነው። ከአሁን በፊት ሪከርድ ያደረኩት ቪዲዮ አለ። እሱን ኤዲት ማድረግ ነው ስራዬ። ስለዚህ ኢምፖርት ሚዲያ የምትለውን አንድ ጊዜ ክሊክ አደርጋለሁ ማለት ነው። እንደምታዩት ቀጥታ ሁልጊዜም እዚሁ ስለምገባ ስክሪን ሪከርደር ውስጥ ቪዲዮ ይላል። እነዚህ ቪዲዮዎች እንግዲህ ሪከርድ ያደረኳቸው ናቸው በስክሪን ሪከርደር። ስለዚህ ከነዛ ውስጥ አሁን እኔ የምፈልገውን ኤዲት አድርጌ የማሳያችሁ ይሆናል። እንግዲህ አንዱን ቪዲዮ መረጥኩ ማለት ነው። እዛ ኦፕን እለዋለሁ። ያው እንደምታዩት ኢምፖርት እየሆነ ነው። አሁን ቀጥታ ኢምፖርት ሆኗል እዚህ ጋር እንደምታዩት። ስለዚህ እሱን ቪዲዮ ምንድነው የማደርገው? አንድ ጊዜ ሌፍት ክሊኩን ይዤ ድራግ አድርጌ እዚህ ጋር ወርደዋለሁ። እዚህ ጋር ሳወርደው እዚህ ከላይና ከታች ከሁለቱም ይታየኛል ማለት ነው። እዚህ እየከፈትኩ ማዳመጥ እችላለሁ። ለምሳሌ ሪከርዱን ይሄው አሁን ሪከርድ ሳደርግ ጀስት መጀመሪያ ስጀምር እንደምታዩት እንደዚህ አይነት ነገሮች አሉ። እነሱን ቆራርጬ ማውጣት ይጠበቅብኛል ማለት ነው። ስለዚህ እነሱን ነገሮች እንዴት እንደምንቆርጥ አሳያችኋለሁ ማለት ነው። እንግዲህ እስከዚህ ድረስ አሁን ለምሳሌ አያስፈልገኝም እንደምታዩት። ስለዚህ የምፈልገው ቦታ ድረስ እዚህ ጋር ለምሳሌ አሁን እስከዚህ ድረስ ለምሳሌ አያስፈልገኝም። ስለዚህ ምንድነው የማደርገው? እዚህ ጋር አንዴ
ፓውዝ አድርገውና እዚች የመቀስ ምልክት አለች እንደምታዩት። እሷን የመቀስ ምልክት አንድ ጊዜ መንካት ነው። እዚህ ጋር እንደምታዩት ይችን ለብቻ ይህን ለብቻ ያሳየኛል። እዛ ይች ላይ ክሊክ አድርግና ራይት ክሊክ አድርጌ ዲሌት እለዋለሁ። እዛ እንደምታዩት እዚህ መሀል ላይ የሆነ ክፍተት መጣ። እሱም ክፍተት እዚሁ ጋር ዲሌት የምትለው ምልክት ትመጣልኛለች። ዲሌት ዚስ ጋፕ ይላል። አሁንም ዲሌት እለዋለሁ። እዛ በኋላ ከምፈልግበት ፓርት ላይ እንዲጀምር አደርገዋለሁ ማለት ነው። አሁንም መቀጠል እችላለሁ። እንደዚህ እያደረኩ የማይጠቅመውን ፓርት እንደዚሁ ከት እያደረኩ እሄዳለሁ ማለት ነው። አሁን መሀል ላይ ለምሳሌ የማይጠቅም ነገር ቢኖር እዚህ አካባቢ ነው እንበልና እዚህ ጋር ከት አደርጋለሁ። አሁንም ወደዚህ መጥቼ ከት አደርጋለሁ። መሀሏን ክሊክ አድርጌ መቁረጥ ነው ማለት ነው። ምንም ሌላ የሚያስፈልግ ነገር የለም እዚህ ጋር። ሌላው እዚሁ ጋር ምንድነው የተለያዩ ነገሮችን መጨመር እንችላለን። አሁን ለምሳሌ እዚህ የተዘረዘሩ ነገሮች አሉ። ቴክስት መጻፍ እንችላለን። የተለያዩ አኒሜሽኖችን ማስገባት እንችላለን። ስቲከር ማስገባት እንችላለን። ሰብስክራይብ አድርጉ የሚለውን ስቲከር ለምሳሌ ማስገባት እችላለሁ። እዚህ ኮንተንት ላይብረሪ የሚል አለ። እሱ ኮንተንት ላይብረሪ ላይ ለምሳሌ ልግባና ላሳያችሁ። እዚህ ኮንተንት ላይብረሪ ላይ ስንገባ እንደምታዩት የተለያዩ ነገሮች አሉ። ድምጽ አሁን የተለያዩ ድምጾችን ወይም ክላሲኮችን ማስገባት ሁሉ እንችላለን። አሁን ሰብስክራይብ ስቲከር ይላል 46 አይተሞች አሉ ይላል። ከዚህ ውስጥ እንግዲህ አንዱን እኔም ይሆነኛል የምለውን ሰብስክራይብ በተን ማምጣት እችላለሁ ወደ እኔ ቪዲዮ። ለምሳሌ ይችን ላምጣት። ሰብስክራይብ ናው የምትለው ይችን አድ ቱ ታይም ላይ እንትላለች። አድ እላታለሁ። አያችሁ እንደምታዩት አሁን አድ ሆናለች። ወደ መጀመሪያው ስንወስደው ጎትተን በፈሪንጅ ይላል። ዳውንሎድ እስካልሆነ ድረስ ነው። አሁን ቀጥታ ሰብስክራይብ ባተኗ እዚህ ጋር መታለች ማለት ነው። አሁን ጽሁፉ ላይ ሊደረብብን ይችላል። እሷን አንዴ ድራግ አድርገን ይዘን እዚህ ዳር ላይ ማምጣት የምንችልበት ሁኔታ አለ ማለት ነው። ስለዚህ አሁን ሰብስክራይብ በተን አስገባው ማለት ነው። ይችን ዱፕሊኬት እያደረኩ በየቦታው መውሰድ ይችላለሁ። አሁን ይችን ለምሳሌ ዱፕሊኬት ብላት እዚህ ጋር ዱፕሊኬት የሚላል ፈለኩትን ያህል ጊዜ ዱፕሊኬት አድርጋለሁ። ዘን ከፈለኩ ቦታ ድራግ እያደረኩ መውሰድ እችላለሁ ማለት ነው። አያችሁ እንደዚህ እያደረኩ በእያንዳንዱ እንትን ማስገባት እችላለሁ። ሰብስክራይብ በተን እንደምታዩት እዛው ቦታ ላይ ነው የምትመጣው ማለት ነው። አሁን ይሄንን ለምሳሌ ክላሲኩን ዘግቼ ሌላ ክላሲክ ማስገባት እችላለሁ። እሱን እንዴት ነው የምዘጋው? እዚች ጋር እንደምታዩት ምልክቷ የድምጽ ምልክት አለች። እሷን አንዴ ክሊክ ብታደርጉ ድምጽ የሚባል ነገር ሁሉም ሪከርድ ያደረግነው ድምጽ ቢኖር ኦልሬዲ ማጥፋት እንችላለን ማለት ነው። እኔ ግን ስለምፈልገው እሱን እንዳለ ወስደዋለሁ ማለት ነው። ድምጾችን እንግዲህ ከዚህ ጋር ከተዘረዘሩት ውስጥ ይሄ ስቲከር ነው እንዳያችሁት። እዚህ ጋር አውዲዮ የሚል አለ። ላይ ሰርች ከሚለው ስር ኦዲዮ የሚል አለ። የተለያዩ ኦዲዮዎችን መጠቀም እንችላለን። ኦል ብዬ ልግባና ላሳያችሁ። ሙዚክ ይላል እዚህ ጋር ሙዚክ ከሚለው ውስጥ ሁለት አማራጮች አሉ። እነሱ ምንድናቸው? ገንዘብ የሚጠይቅና ገንዘብ የማይጠይቅ። አሁን ይሄ የመጀመሪያውን ለምሳሌ ስታዩት እዚች የሆነች ምልክት አፕግሬድ ቱ ዩዝ ዚስ ኮንተንት ይላል። ይህ ማለት ብር መክፈል አለባችሁ ይሄንን ሙዚክ ለመውሰድ። ግን ብዙ ሙዚክ የማይጠይቁ ማለት ብር የማይጠይቁ ሙዚኮች አሉ። እነሱን መውሰድ ነው ያለብን። እነሱን መውሰድ ኮሌክሽን ይላል። ለምሳሌ እዚህ ጋር እንደምታዩት አሁን ሶስተኛዋ ለምሳሌ ምልክት የላትም። እዚህ ሳድ የምትለው አሁንም ምልክት የላትም። ምልክት የሌላቸውን
መውሰድ እንችላለን። አቅም ካለን ደግሞ ያው ከፍለንም ቢሆን የተለያዩ ሙዚቃዎችን ክላሲካል ኦር ሙዚቃ ሊሆን ይችላል ለቪዲዮአችን ማጀቢያነት መጠቀም የምንችል ይሆናል ማለት ነው። እዛ በኋላ ይሄንን ለምሳሌ ከጨረስን በኋላ ምንድነው የምናደርገው? አሁን ለምሳሌ እዚህ ጋር ስጨርስ የሆኑ ነገሮች አሉ። ስለዚህ እነሱን ማስወገድ ያለብኝ 15ኛው ላይ ነው የሚያልቀው ለምሳሌ የኔ ቪዲዮ። ስለዚህ እዚህ በኋላ ያለውን ዲሌት ብፈልግ እዚህ ጋር ፓውዝ አድርግና አሁንም ክሊክ አድርጌ ይችን ዲሌት እላታለሁ ማለት ነው። እዛ በኋላ መጨረሻ ማጠቃለያ ታንኪው ፎር ዋቺንግ የሚል ጽሁፍ ማስገባት ብፈልግ እዚች ጋር ቴክስት የምትላለች ሌፍት ሳይድ ላይ ቴክስት የምትላለች እሷን ቴክስት አንድ ጊዜ ናቃትና እዛ እዚህ የፈለኩትን አይነት የቴክስት ፎርም መምረጥ እችላለሁ። አሁን ለምሳሌ እኔ እዚህ ጋር እቺን ብመርጥ የመጀመሪያዋን እንደምታዩት እዚህ ጋር አድ ሆናለች። እሷን ወደ ታች ጎትቼ ማምጣት እችላለሁ። ኦር እዛው ጋር እንዳለች መውሰድ ይቻላል። አሁን ላያት ነው ቴክስት ቦክስ ትላለች። አሁን እቺ እንደምታዩት ምንም አይነት ትንሽዬ ቦክስ ብቻ ናት። ስለዚህ እሷን አልፈልጋትም፣ ሙሉውን የሚይዝ ነው እኔ የምፈልገው። ስለዚህ እሷን አሁን ዲሌት እላታለሁ። ዲሌት ካልኩ በኋላ ሌላ የተሻለ ነገር አሁን ለምሳሌ እቺ ሰርኩላር የምትለውን በወስድ ይቻት እንደምታዩት 15ን ከጨረስኩ በኋላ ትይስት እንደዚህ ያለ ነገር ይመጣልኛል። እዛ በኋላ ምንድነው እዚህ ሰርኩላር ከምትለው ጋር ምንድነው ማድረግ ያለብኝ? ክሊክ አደርጋትና እዚህ ጋር ደጋግሜ ክሊክ ሳደርግ ሰርኩላር ከምትለው ላይ በዚህ ቴክስት የሚል ነገር ይመጣል። ሰርኩላር የምትለውን እኔ በፈለኩት ቋንቋ መቀየር እችላለሁ። አይ እዚህ ቴክስት ከምትለው ስር ሰርኩላር የምትለውን ቀይሬ ታንኪው ፎር ዋቺንግ ብዬ መጻፍ እችላለሁ ማለት ነው። እንደምታዩት ታንኪው ፎር ዋቺንግ አልኩት። እዛ ፎንቱን መቀየር ይቻላል፣ ሳይዙን መቀየር ይቻላል። እንደምታዩት የቴክስቱን ከለር መቀየር ይቻላል። ቴክስት ከለሩ አሁን በነጭ ነው ለምሳሌ፣ እኔ ግን በሌላ ከለር ማድረግ እችላለሁ ማለት ነው። ይጠቅማችኋል ብዬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ከተመቻችሁና በቀጣይ እንደዚህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ ኮሜንት ላይ አስተያየት አስቀምጡልኝ። ለዛሬው ሰላም ነው።